እኔ እንዲህ አይነት ነገር መናገር ይቸግረኛል። ባወራው ይልምሽን ነበር ደስ የሚለኝ። ግን አንድ ነገር ስለ ባህሪው ለመናገር በጣም ቅን መንፈስ ያለው ደግ ልቦና ያለው እንደ አረጋዊ ዝም ያለ የረጋ ባህሪ ያለው ነው ይልምሽ። በጣም የሚገርመኝ አብረን በዋልንባቸው አብረን ባመሸንባቸው ጊዜያት ከዓለም ሁሉ ሁካታ ከከተማው ጫጫታ ጋጋታ ንጥል ብላ ነፍሴ በቃ የዋለችና መሸች። እንደዛ አይነት ስሜት ነው ከይልምሽ ጋር ባመሸውባቸውም በዋልቆባቸውም ጊዜያት ማገኘው። ከይልምሽ ጋር ሆነ ሐሜት የለም፣ ክፉ ወሬ የለም። ከይልምሽ ጋር ሆነ የሆነ የሚሞላህ ነገር አለ ውስጡ። ሲያወራ ሲነግርህ ራሱ ብዙ እውቀት ታገኝበታለህ። የመጣበትን መንገድ ሲተርክልህ እነዚህ ልጆች እንደተባለው እንደምናኔ ምናልባትም ለ10 ምናምን ሰዓታት ከአንድ ፍራሽ ላይ እግራቸውን እንዲህ አጣምረው ቁጥጥ ብለው ለሽንት እንኳን ሳይነሱ ብዙ ስራ ሲያመርቱ ሲሰጡ የኖሩ ናቸው ከነ ጓደኛው። በዚያን ጊዜ የነበሩት እና አቤ ብርሃኔንም ጨምሮ እነ ጸግሽንም ማንሳት ይቻላል። ጨዋነታቸው፣ ምግባረ ሰናይነታቸው እነሱ ጋር እብሪት የለም፣ እነርሱ ጋር ኩራት የለም፣ እነርሱ ጋር መጀነን የለም፣ እነሱ ጋር ለፈረንካ መስገብገብ የለም። እንደዚህ አይነት ልጆች ናቸው እና ይልምሽን ስላወቅኩት ራሱ ለኔ ኩራት። ይልምሽ ቤት አምሽቼ ሲሄድ ራሱ ተደስቼ ነው ወደ ቤት የሚሄደው። በይልምሽ ስራዎች ግጥሞች ውስጥ አንዳንድ ነገር ልናገር። ሀሳብ አለ፣ ሰዎች አሉ፣ ጉዳዮች አሉ፣ ሚስጥሮች አሉ፣ አስገራሚ ታሪኮች አሉ። እኛ ዝም ብለን እናዜማቸዋለን፣ ዝም ብለን እንዘፍናቸዋለን። ቅድም ልክ እንደተነሳው የአይኔ ነገርማ እዛ ውስጥ አይን ዓለም እንዳለችው ግን ሲሰጥ እነዛን ጉዳዮቹን ፍጥጥ ግጥጥ ባለ መልኩ አይደለም፣ ማንም ሰው በማያውቀው መልኩ ጉዳይን ለሰው እንዴት ትሰጣለህ የሚል ፕሪንሲፕል አለው እና በዛ መልኩ ነው የሚሰጣቸው። ያበበ መለሰ ቤተሰቦች በሙሉ የተዘረዘሩበት እነሱ ገልጸውታል ከነስማቸው። እኔ እሱን ተመልሼ አልደግመውም፣ ግን ለራሴ ያስኩት አንቺ ልጅ እስቲ እንዴት ከርመሻል? አይኔስ ፍቅሩን አጥቶ ይባዝንልሻል። ወዳጁን ሰው ቢገምት በሺ እኔም እልፍ እላለሁ እልፍ አላፊ ነሽ። አሁን አንቺ ልጅ እስከ ከርመሻል? አይኔስ ፍቅሩን አጥቶ ይባዝንልሻል። ወዳጁን አሁን እዚህ ግጥም ውስጥ እልፍነሽ የምትባል አንዲት ቆንጅዬ ሴት መኖሯን ማን ያውቃል? የሆነ ሚስጥር ካልተገለጠልህ፣ የሆነ ሰው መጥቶ ሹክ ካላለ፣ የአንድ የሀገራችን የኪነ ጥበብ ባለሙያ የአንድ ዝነኛ ታዋቂ የኪነ ጥበብ ባለሙያ የፍቅር እንክርት የሚተርክ ዘፈን መሆኑን ማን ይነግራል? በምን ታውቀዋለህ? ሺህ ጊዜ ብትሰማው፣ ሺህ ጊዜ ብታዳምጠው። ግን እልፍነሽን እዚህ ውስጥ ከስቷታል። ነፍሷን ይማረው ያቺ ቆንጆ። ሌላ በ1969ና 1970ዎቹ በሀገራችን ፖለቲካ ሁኔታ ተከስቶ የነበረውን የቀይ ሽብር ግድያ 1969ና 1970 ላይ የነበሩትን ስሜቶች ሰርቶት 1970ዎቹ አጋማሽ ላይ እንዲዘፈን አድርጎታል። አሁንም ግልጥጥ ፍጥጥ አድርጎ አይደለም የጻፈው፣ ተጠቦበታል። የዚያን ጊዜ ታስታውሱ እንደሆነ በእኛ ዕድሜ ያላችሁ ወይም የደረሳችሁበት ሌሊት ነው። ልተኛ ስትል አነጣጥፈ መብራት አጥፍተ በር ከዘጋጋ በኋላ ነው በር የሚደበደበውና እገሌ ያለ ተብሎ ተጎትቶ የሚወጣው። ያንን ነው የናፍቆት ጥፋቱ የበደሉ በደል ሲመሽ ነፍስ ይዘራል ስፍራ ሲደለደል
ብሎ ግጥም ውስጥ የከተተው የናፍቆት ጥፋቱ የበደሉ በደል ሲመሽ ነፍስ ይዘራል ስፍራ ሲደረድር በንጋታው አደባባይ ላይ ሰው ተገድሎ ወድቆ ነው የምታየው። ፍርድ ቤት ሄዶ አይደለም የምትመለከተው። ለመፈራረጃው ሰፊ ቤት ሳለሽ ምን ነው በአደባባይ ትቀጭኛለሽ? ለመፈራረጃው ሰፊ ቤት ሳለሽ ምን ነው በአደባባይ ትቀጭኛለሽ? ይሄን የጻፈው ይልምሽ እንደዚህ እያደረገ ነበር የሚሰጠን የማይታወቁ መስሉ። የባህሩ ቀኝ ቅድመ ስለጠቀስከው ሰርጸ አበባም አብቦ ሲበቃው ይደርቃል፣ ልብስም ቢያጌጡበት እያጠቡት ያልቃል፣ ሰውም ይክረም እንጂ ቦታውን ይለቃል ብሎ የጻፋት ግጥም አበባም አብቦ ሲበቃው ይደርቃል፣ የውሃም ገበቴ እያደር ይነቃል፣ ልብስም ቢያጌጡበት እያጠቡት ያልቃል፣ ሰውም ይክረም እንጂ ቦታውን ይለቃል። ምክንያት ነበራት፣ ጊዜዋንም እናስታውሳለን። ልክ እንደ ጊዜውም ሆነ ሰው ቦታውን ይለቃል። እንደዛ አይነት ነገሮች አሉ። በመጨረሻ ግን በእኔ እድሜ የነበረ ልጆች የምንቆዝምባት የምንተክዝባት ፍቅራችንን የምናስታመምባትን ይሄን ታሪክ የምናገረው ቀጭን አፍሮ ሾጤ ጎረምሳ በነበርኩበት ጊዜ ነው። ከቴፕ ስር በቃ ያው ከገርልፍሬንድ ጋር መኳረፍ አለ፣ መጋጭ ምናምን አይነት ነገሮች አሉ። ቤት ገባና ያው ጠቅ ነው የምታደርገው፣ ሙዚቃ ታዳምጣለና መታከሚያችን ነበረ። እየተመቻቸ መኝታ ምንጣፉ እየተዘጋጋ ደጃፉ በራፉ እንቅልፋ ላይ ያልኩት እኔ ነኝ ሰነፉ። ጉዳዬ ሳይሞላ ናፍቄ ሳላይ አትምሽብኝ ቀኑ አትጥፊ ፀሐይ የማይቀር ሰው ቀርቶ ይታደራል። እነ ይልምሽም ጓደኞቹም የጉርምስና ዘመናችንን ያጣፈጡልን፣ ፍቅራችንን ያደመቁልን፣ ኑሮና ህይወታችንን ቀለል ዘና ፈታ እንዲል ያደረጉልን ናቸው። ከወንበሬ ተነስቼ ላመስግን። ይልምሽ ጻርየም ተናግሮታል፣ ቅድም ሽመልስም ተናግሮታል። እኔ ሰርጻ አለ ቅድም ከሰርጽ ጋር እያወራን ነበር። አንዳንድ ነገር ሀገራችን ልታስበው ይገባል ይልምሽን። እኛ ግን ባለን እነዚህም ልጆች ባላቸው በሙያቸው ይሄን አድርጓል። ከኔም አንደበት የሚወጣው ከወንድማዊ ፍቅሬ ከምሰጡ ወንድማዊ ፍቅር በላይ ምንም እኔ አቅም ያለኝ ሰው አይደለሁም። ግን እስከዛሬ ለሰጠህን ነገር በሙሉ እጅግ አድርጌ አመሰግናለሁ።